ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላምታዬ በያላችሁበት ድረስ። በዛሬ ቀን እኔ ይዤላችሁ የመጣው ያው የራሴ ህይወት ታሪክ ነው። ትንሽ በትንሹ ነገር ነው እኔ ይዤላችሁ የመጣው ማለት ነው። እስከ መጨረሻው ሰብስክራይብ በማድረግ እና ላይክ በማድረግ ጀምራችሁ እስከ መጨረሻው ድረስ እንደምታዩኝ ተስፋ አደርጋለሁ። ከኔ ጋር ሆኖ መልካም ቆይታ። አሁን ስቀጥል ወደ ጉዳይ እንደሚታወቀው በመቀሌ ላይ በተለይ በትግራይ ውስጥ ላይ በአሁኑ ሰዓት ላይ ያለ የህፃኖች መስረቅና የህፃኖች ልጆችን ካላግባብ ወደ ሌላ ሰው በመዘዋወር እንዳለ ሆኖ እኛም የሆነ ጊዜ ላይ እኔ እየሰራሁ ማለት ነው ከስራ ቦታዬ ወደ ሰባ ካሬ እየተንቀሳቀስኩ ነበረ። እዛ ሁለት ስራ ቦታ ስላለኝ ካለቃዬ ጋር እየተንቀሳቀስኩ ነበረና በዛ ቦታ ላይ በአጋጣሚ ሆኖ ከህብረተሰብ በደረሰኝ የጥሪ የሰላምና የጥሪ እርዳታ እናንተ እባካችሁ ተባበሩን ከትምህርት ቤት እነዚህ ልጆች ከማይፈልጉ ሰው ጋር እየሄዱ ነውና ተጨውየው ምናምን ብለውን እሺ ብለን እኛ ደግሞ እኔ ካለቃዬ ጋር ተመካክረን እሺ ብለን ባጃጇ እየተከተልናት ነበራት ማለት ነው። በምስል ላይ እንደምታዩት አሳያችኋለሁ በታችም ወይ በላይ አሳያችኋለሁ እና ማለት ነው። እየሄድን እያለን በአጋጣሚ እኔ ከኋላ ሆኜ ካሜራ የሚቀርጽ ነበረ። በአጋጣሚ ሆኖ እነዛ ልጆች እኮ ራሱ ከተያዙና እኛን ለማስረጃ ብዬ እየተከታተልኩ ነበረ። ምንም ከአምስት ደቂቃ በፊት እንደምታዩት አደጋ ደረሰብን ማለት ነው። ከዛ የሆነ በኋላ እኔ ላውቀው አልቻልኩም። እኔም ወደ ህክምና ገባሁ። ከኔ ጋር የነበረን ወደ ህክምና ገባ ማለት ነው። እሱ ስሙ ካሳ ይባላል። እኔ በአጋጣሚ ሆኖ ስሜ ታደሰ አጋዘ በራ እባላለሁ። ከዛ ይሄ አደጋ የደረሰበት ምክንያት አደጋ የደረሰበት ቦታ ደግሞ በመቀሌ ላይ ሆኖ በሰባ ካሬ አካባቢ ሆኖ ቀለሙነት ትምህርት ቤት የሚባል ነው። ትንሽ ወረድ እንዳልክ ማለት ነው። እዛ ላይ ነው የደረሰው። የጉምሩክ በዛ አካባቢ የሚገኙ በምዕራብ እና በሰሜን አካባቢ አቅጣጫ በሚገኙ ደግሞ የጉምሩክ ስራ ቦታ ላይ እዛ ላይ አለ ማለት ነው። ከዛ እኛ ወደ ህክምና ከገባን በኋላ እኔ በሰዓቱ ህክምና ተከታትዬ እንደምታዩት በዚህ ደረጃ ላይ ነው ይገኛሉ ማለት ነው። ከኔ ጋር የነበረ ግን ወደ አይስ ስለገባ ከባድ ህክምና ላይ ከባድ አደጋ ስለደረሰበት ወደ ህክምና ስለገባ እኔ በሰዓቱ ላይ አላየሁትም። ምክንያቱም እኔም ለራሱ ሰርጀሪ ተደርጌ ነበረ እግሬ ላይ ማለት ነው። አሳያችኋለሁ እሱም ራሱ አሳያችኋለሁ። እግሬ ላይ ተደርጌ ስለነበረ ወደ አዲስ አበባ ሄደህ ትታከማለህ ምናምን ያሉኝ። ከዛ እኛ የገጨኝ መኪና ሰውዬ ደግሞ ወደ ህግ በሰዓቱ ላይ ትራፊክ ምናምን መጥተው ወደ ህግ ይዘውት ሄደዋል ብለውኝ ነበረ። እኔ ያየሁት ነገር የለም በሰዓቱ ላይ ህይወቴ ህክምና ላይ ስለደረሰ መንቀሳቀስም ስለማልችል እግሬ ተመትቼ ስለነበረ ፊቴም እንደምታዩት በዚህ ላይ በዚህ አሁን ስለተሆነው እንጂ ፊቴ እንትን ብሎኛል። አሁን የዳነ ምናምን ይሄዳልና ያጋጠመው ቀኑ በ7 ወር ሆኖ ቀን 22 ቀን ነው የነበረ በጉንበት ማለት ነው የነበረ ያጋጠመው። አሁን 4ኛ ወር አድርጌያለሁ ማለት ነው። ከዛ ጓደኛዬም ግን ከ3 ወር ከ5 ቀን በኋላ ማለት ከ5 ቀን በኋላ ያው በህይወቱ ላገኘው አልቻልኩም። ህይወቱ አለፈ። እኛ ጋር የገጨ አደጋ ያደረሰብን መኪና ግን ፍትህ ሳናገኝኛ በ15 ቀን ባልሞላ እኔ ህክምና እያለሁ ነው የተፈታው። እሱ በጣም የሚያሳዝነው በዛ ሰዓት ላይ ህጉ የሚከታተለው የነበረ ግርማ ነው። ግርማ የሚባል ነው የነበረ 17 ቀበሌ ላይ ነው የነበረ። እሱ ግን እናንተ ናችሁ ስህተተኛ፣ እሱ አይደለም፣ እሱ በመስመሩ እየመጣ ነበረ፣ እናንተ ናችሁ ስህተተኛ ነው የተባልነው። አንዳንድ ጊዜ ምን የሚባል አለ የምትፈልገውን ሳትሄድ የማትፈልገውን ይመጣልሃል የሚባለው እንደዛ አይነት ነው። ለፍቅረተኛ ለጥብ አረገዘች እንደሚባለው ማለት ነው። እኛን ህፃኖችን ለማዳን ብለን ያደረግነው ነገር ግን ከኛ ጋር ጥፋት ሆኖ ተገኝቶ ህግም ሳይሰማን ቀርቶ ይኸው በእንደዚህ ሁኔታ ላይ ደረጃ እንገናኛለን ማለት ነው። ምንም የተከሰሰበት የለም ካለ ምንም ነገር ነው እሱም ራሱ በነፃ የወጣ ማለት ነው። እኔ በመቀጠል ወደ አዲስ አበባ ህክምና ወደ ከአይደር ህክምና ሆስፒታል ማለት ነው ወደ አዲስ አበባ ህክምና ሪፈር ምናምን ተጽፎልኝ ነበረ። ግን እዛ ሄጄ ጥቁር አንበሳ ሄጄ እንድታከም ምናምን ተጽፎልኝ ነበረ በዚህ መልኩ ማለት ነው። ግን እኔ አልቻልኩም።
ምክንያቱ አቅም ስለሌለኝ አልቻልኩም። ያ አደጋ ያደረሰብኝ ምክንያት ሰውዬ ስጠይቀው እኔ ስህተት የለብኝም ካሁን በኋላ ለእኔም ልትጠይቀኝ አትችልም ነው ያለኝ። እኔም ደግሞ ለምን እንደዛ አልከኝ? እንዴት ለምን? እኔ እኮ አንተ አደጋ ያደረስክብኝ መኪና ነው። እኔ ደግሞ በራሴ ቅብጣን አይደለም ህፃኖች ለመዳን ያደረጉት የደረሰብኝ አደጋ ነው ምናምን ብዬ ስጠይቀው ሊሰማኝ አልቻለም። የእሱ ስም ማለት ነው የእሱ ስም አለም ተወልደ መድህን ነው የሚባለው ማለት ነው። እሱ አለም ተወልደ መድህን ነው የሚባለው። ከዛ በሁለት ሼር አድርገው ነው የሚሰሩት እነዛ እንትኖች ማለት ነው መኪናዋ ማለት ነው። አለም ግን በፎቶ ላይ በታች ራሱ አስቀምጥላችኋለሁ እና እናንተም ወደምፈልገው ህግና ወደ ትክክለኛ ነገር እንድታደርሱልኝ ነው እኔ ምለምናችሁ። ካለ ምክንያት አይደለም። የኔ አካውንት ታሳድጉልኝ። ይሄ የህዝብ በቃ የተጨቆነ ህዝብ ነፃ የሚወጣበት ሚዲያ ስለሆነ በዚህ ላይ እኔ የፈለጉት ነገር በቃ ጥሩ የሆነ ነገር ሀቃዊነት ያለው ነገር ላቀርብ ያልኩት ለዚህ ነው። አሁንም ቢሆንም ራሱ ሰብስክራይብ ያላደረጋችሁኝ ሰብስክራይብ ያድርጉኝ። ከዛ የተመቻችሁ ሀሳብ ደግሞ ለምትወዱት ሰው ሼር እያደረጋችሁ አስተላልፉና ቤተሰቦቼ አሁንም ወደ ጉዳይ ልቀጥል። ከዛ በመቀጠል አለም ተወልደ መድህን ነው የሚባለው እሱ። ከዛ ሁለት ነው የሚሰሩት። ያንኛው ደግሞ ዘርአይ ተወልደ ገብረ መድህን ነው የሚባለው ማለት ነው። ከዛ አደጋ ያደረሰበት ቦታ ቅድም እንዳልኳችሁ ሰባ ካሬ ላይ ሆኖ ማለት ነው ትምህርት ቤት ላይ አካባቢ ትንሽ ወረድ እንዳለ ነው በምስል እንደምታዩት ነው። ከዛ እሱም ደግሞ ላጪ አካባቢ ነው የሚኖረው። እኛ አደጋ የደረሰበት ስምረት ነው የሚባለው። ፉሊ ቦታ ደግሞ ቃላምኖ ኬላ ነው የደረሰብን ማለት ነው። ከዛ እሱ ምንም በአሁን ሰዓት ላይ እሱ ምንም ልረዳኝ ምናምን አልቻለም። እኔም ደግሞ ህክምና ራሱ አላገኘሁም። በእንደዚህ ምክንያት አለው። እኔ በሰዓት ላይ የምሰራው የነበረ ኮንስትራክሽን ነገር ስለሆነ ያው አሁን ኮንስትራክሽን ደግሞ በጉልበት መሸከም ምናምን አልችልም። እግሬ እየተንቀሳቀሰ ሊያሰራኝ ምናምን ስለማልችል እናንተ በቻላችሁ አቅም ደግሞ የሚመለከተ ሰው እንዲደርስልኝና እንድታስተላልፉልኝ ወደ ሌላ ነው የምፈልገው። እንደሚታወቀው ከዚህ በፊት በግዕዝ ሚዲያ ላይ አስተላልፌው ነበረ። ግዕዝ ሚዲያም ራሱ አስተላልፎልኝ ምናምን ነበረ፣ ቃለ መጠይቅ አድርጎልኝ ነበረ። ግን ይሁን እንጂ እኔ በራሴ አካውንት ላይ እገልጻለሁ። የነሱ ሳላመሰግን ቀርቼ አይደለም፣ ግን እኔ በራሴ አካውንት ላይ እለቀዋለሁ። በራሴ አካውንት ላይ የምትለቀውና በሌላ ስም የምትለቀው አንድ ስላልሆነ ነው። ምክንያቱ እኔ በአካል ሁኜ ከ3 ወር ከ4 ወር በፊት የደረሰኝ ነገር እንደዚህ ሁኜ ስገልጽ የሚከታተለኝም ራሱ ሀቀኝነት እንዳለው ሆኖ ስለሚያውቅ ማለት ነው። ለዛ ነው እኔም በአካል የመጣሁና እናንተም አታሳፍሩኝም። ወደ ፈለገበት ቦታና እናንተ ወደ ፈለጋችሁበት ቦታን አድርሳችሁ ትክክለኛ ነገር ፍትህ እንዳገኝ ነው መርዳት የሚፈልገው እኔ ከእናንተ ጋር የምለምናችሁ ማለት ነው። ከዛ በመቀጠል እኔ ህክምና ላይ በዛ የወጪ ብዙ ነገር ወጪ ተጠይቄያለሁ። ግን እኔ ካለ ብር ምክንያት ግን ልታከም አልቻልኩም። የሁለት ልጆች አባት ልጅ ነኝ። እነሱም ራሱ ትምህርት ያስፈልጋቸዋል። እኔ ከዚህ በፊት የሚሰጣቸው ነገር አገልግሎት አሁንም ያስፈልጋቸዋል። ህፃን ልጆች ስለሆነ ሁሉ ብዙ ነገር አባቴ አሞ ብሎ ዝም የሚሉኝ አይደለም፣ የተወኝ ነገር አይደለም። ቤት ኪራይ አለ፣ ብዙ የተለያየ ነገር አለ። ይህን ነገር ራሱ እኔ አሁን በአሁን ሰዓት ላይ በጣም ተቸግረኛል፣ ልቋቋም አልቻልኩም። እናንተም ደግሞ ላይክ በማድረግ ከተባበራችሁኝ፣ ሰብስክራይብ በማድረግ ከተባበራችሁኝ ይህ ሀሳብ ጠቃሚ ነው። እኔ ላይ እንደደረሰ ነገ ጧት ላይ እናንተ ላይ ሊደርስ አልፈልግም፣ ግን እናንተ ላይ ሊደርስ ስለሚችል በቃ እኔ ህግ ኑሮ ፍትህ እንዳገኝና ወደሚፈለገው ህግ ብታስተላልፉኝ በጣም ደስ ይለኛል ወንድሞቼ። ሁሉ ጊዜ በጣም አስቸግራችኋለሁ። በዛ ላይም ደግሞ እኔ የማስቸግራችሁ እኔ ስለተቸገርኩ ብቻ ነው። በዛች ላይ እናንተ ግን ተባብራችሁ ወደ ሌላ ነገር ካስተላልፋችሁልኝ በጣም የማመሰግነውና በሌላ ቪዲዮ ምን እመጣለሁ። እስከዛው ድረስ በያላችሁበት ሰላምታ ቆዩልኝ ወንድሞቼ። ክፉ ነገር አየንካችሁ፣ ከወጥታችሁ መቅረት ይማራችሁ፣ ከአደጋና ከተለያየ ነገር መጥፎ ነገር እግዚአብሔር ራሱ ይከልላችሁ ማለት ነው የምፈልገው። በጣም አመሰግናለሁ። መልካም ቀን ይሁንላችሁ። አሁንም በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ያደረጋችሁ ደግሞ ላይክ ምናምን በማድረግ ጀምሩት። አመሰግናለሁ። መልካም ቀን፣ ደህና ሁኑ። ቻው። በሌላ አካውንት ላይ በሌላ ቪዲዮ ላይ እንገናኛለን። አመሰግናለሁ። መልካም ቀን ይሁንላችሁ በድጋሚ። አሁንም ቻው፣ ደህና ሁኑ። አመሰግናለሁ።